ኧረ መላ ያበደ ነው አንተ። ፈጣሪ ይሄን ጆዋን አይቶ ሊክሰን ነው መሰለኝ። በቃ አንተ ያለው ነገር ሳይሆን አይቀርማ። ተከተለ። አንቺ ያምሻል እንደ ያይሻት እጂ ባባዬ ሳላይክ ነው ገመጥል ምን እሺ፣ ምን ሆናችሁ ነው? እዚህ ጋር ሙሉ መንገድ እያለ ትጋጭኛለች እንዴ? አንቺ ምን ሆነሽ ነው? ኧረ አላየሁትም ነበር። በቃ ባባ ይቅርታ፣ አላወቀች። አንቺ ሂጂ በቃ። አልዬ ዳጋ አልዬ ዶጋ አልዬ ዳጋ ሰምብዬ አገረንጋዲዬ ኑሪ በፈገግታሁ እያት አታምር እያት በእናት ቆይ ስልኳን ልቀበልልህ እባክሽ ቁጭ በይ። አንተ አይደለ እንዴ ጠይም ሴት ወዳለው የምትለው? እና አንቺ ጸይም ስለሆንሽ ነው። ምን ሳቋ የሚያምር ሴት ስል አንቺ ሳቅሽ ስለሚያምር ነው። ረጅም ስል አንቺ ረጅም ስለሆንሽ ለነገሮች ግድ የሌላት በራሷ የምትተማመን ሴት ስል አንቺ በራስሽ ስለምትተማመኝ ነው። እንግዲህ አንቺ አንድም ቀን ገብቶሽ አያውቅም ምን እንደምወድሽ እንደምሳሳልሽ እና የራሴ ላድርግሽ እንደምፈልግ። እኔም እኮ ናቲ ምን በይዋ ምን ናቲ ንካ እንጂ ምን ሆነ ነው? አብራት ሄድክ እንዴ? ሁሌ ጊዜ ደስታሁ ቆሻሻ ሆነች ሴተኛ ዳሪ ለኔ እህቴ ነች። እሺ ማይኮ እባላለሁ። የአዲስ አበባ ዩኒቨርሲቲ የአራተኛ ዓመት ተማሪ ነኝ። ዛሬ ለኔ ብዙ ዋጋ የከፈለችው እህቴ ልደት ነው። የእሷን ልደት ለማክበር ተፍ እያልኩ ጠፋሽብኝ እኮ። የእህቴ ልደት እንደሆነ ነግሬሻለሁ አይደል? ትንሽ ሳንቲም አንሶኝ ነበር። ቤት ልከውልሽ? አዎ ልከውልኛል። እንደውም ላንተ ያወጣሁት ብር አለ። በጣም አመሰግናለሁ። ሂድ ወደዛ ሞዛዛ። እንዴ ሳስበኝ ነው የምትሄደው? እረስቼው። እኔ እኮ ሳመኝ ነው ያልኩት። አማራጩ ሆኖ ማየቱ ወድሻለሁ። እሺ ወዳለሁ። ጃኖዬ የእህቴ ልደት እኮ ዛሬ ነው። እኛ ቤት አትመጣም? ለዛቺ ሴተኛ ዳሪ ልደት ምን ያደርጋል? አባቴ ለእህቴ እድሜ ስለጨመርክላት በጣም ደስ ብሎኛል። ለአንተ ምን ይሳናል? ይኸው እንደው ማይቻል ከሆነ ከኔ ቀንሰ እህቴ 9 ዓመት አኑርልኝ። የኔ አባት በጣም አመሰግናለሁ። እሷ ማለት ለኔ ምን ማለት እንደሆነች ታውቃለህ። ባክሽ ሰሞኑን ቢዝነስ ቀዝቅዟል። አዎ ባክሽ ወንዶችም ገለ የሰለቻቸው መሰለኝ እንዲሁ ቆሜ ነው የምመጣው። እሺ የኔ ጀግናት፣ ነገ ደግሞ ልደትሽ ነው። እንዴት አስታወስከው? አባት እናት ሳይኖረን ባንቺ ብርታት ይኸው የዩኒቨርሲቲ ተማሪ አድርገሽኛል። እህት አለሜ፣ እኔ እኮ ላንቺ አባትሽ ነኝ፣ አንቺ ደግሞ እናቴ። እንዴት ይህን ቀን ረሳዋለሁ? ደግሞ ይኸውልሽ ወደሽ ፈቅደሽ ከማሰሪው ስራ አስወጣሻለሁ። እሺ ትንሽ ጊዜ ብቻ ታገሽ፣ ትንሽ ጊዜ። እንደዛ የሚሆን አይመስለኝም። ለኔ የተፈቀደው ገሌን ሸጬ እንድኖር ነው። ይሆናል ለመኝ። ደግሞ ልደትሽን አንድ በሬ አርጄ ድል አርጌ ነው ምደግስልሽ። አንድ ብቻ አታኩርፊ። በቃ 10 በሬ አርጄ ነው ምድርሽ ልደትሽን ማከብርልሽ ማለት ፈልግ። የእህቴ ልደት እኮ ዛሬ ነው። ቤት አትመጡ? የዛሽ ቆሻሻ ሴተኛ ዳሪ ልደት ተከበረ አልተከበረ አፍን ዝጋ። ከዚህ በኋላ ምንም እንዳትተዋል። ቆሻሻ ሆነች ሴተኛ ዳሪ ለኔ እህቴ ነች። እናት አባቴ የሰጡኝ ለኔ በረከቴ ነች። እሷ የኔ ሰው ነች። እድገምልህ ቆሻሻ ነች። ይሄ መልክ ይታያል። እኔ መልክ ውስጥ እህቴ ናት እሺ የምትታየው። እህቴ እኔን ለማስተማር እኔን ለማኖር ነው እሺ ገሏ የምሸጠው እንጂ እህቴ ቆሻሻ ሴት አይደለች። እህቴ ንጹህ ሴት ናት። ልቀቀኝ። ወይኔ ወንድሜ አንገቱን አስደፋሁት አይደል? ሚኮ እድለኛው ጫካ ገመድ ይዛ እየገባች ነው። ደግሞ ልደትሽን አንድ በሬ አርጄ ድል አርጌ ነው ምደግስልሽ። እህቴ ልደትሽ እኮ ነው። ልደትሽን ላከብር ኬክ አስደፍቼ መጥቻለሁ።
ይኸው ኬክ እኮ አስደፍቼ መጥቻለሁ። ልደትሽን እኮ ላከብርልሽ መጥቻለሁ። ለምን ታኮርፊኛለሽ? ደግሞ ይኸውልሽ ወደሽ ፈቅደሽ ከማሰሪው ስራ አስወጣሻለሁ። እሺ ትንሽ ጊዜ ብቻ ታገሽ፣ ትንሽ ጊዜ። ልደትሽን እኮ ላከብር መጥቻለሁ። እቴ ታስፈልግኛለሽ እኮ እቴ። ያላንቺ እኮ ማንም የለኝም እቴ። ለካስ ቤቱ ባዶ ያንቺ ኦኤምጂ የኔ ቆንጆ አንድ ቆንጆ ቃል ልንገርሽ። አትንገረኝ። ባይ ዘ ዌይ ቫላንቲኖ ነው የተቀባሁት። ወደድሽው? ምን ይመስላል? ስራ የለህም እንዴ? ስራማ አለኝ። ስራዬ ምን መሰለሽ? ይኸውልሽ እዚች ጋ አለች አይደል? ቀቀኝ ወደዛ። መቼም እናቷ አራዳ ፍቅር የገባቸው አባቷ አራዳ ሀገር ያወቃቸው። ታዲያ ምን ያደርጋል ፋራናት ልጃቸው የተባለው ላንቺ ነው አይደል? እሺ ዱርዬ በድጋሚ እንገናኛለን ብዬ ተስፋ አደርጋለሁ። ቆንጅየዋ ፋራ። አንተ ምን እሺ ነው ጀዋሉን ከበላ በኋላ ዝም ጭጭ ምትል? ሚኪ ስልኩ የሚሸጥ አይደለም የሚመለስ። ኧረ እባክህ ከመቼ ጀምሮ ነው የተበላ ስልክ ጀዋል የሚመለሰው? ነገርኩህ እኮ። እንዴ ምኑን ነው የምትነግረኝ? አንተ ሌባ! የኔ ቆንጆ መቼስ ናፍቆቴ አሰቃይቶሽ መሆን አለበት እዚህ ድረስ የመጣሽው። እሺ አትንካኝ። ስልኬን አምጣው መጀመሪያ። መጀመሪያ ተረጋጊ፣ ከዛ ሰጥሻለሁ። አልረጋጋም፣ አምጣው አልኩህ እኮ። አንቺ ምን እሺ ነው የምትፈጣጥኝው? አሳሳች። እሺ ሰጥሻለሁ፣ ግን ደግሞ የምሰጥሽ በአንድ ነገር ከተስማማን ብቻ ነው። በገዛ ስልኬ ስምምነት አልተስማማንም ማለት ነው። እንሂድ። እሺ ምንድን ነው? ይኸውልሽ ነገ በዚህ ሰዓት እዚህ ቦታ ላይ እፈልግሻለሁ። ካልሆነ ስልክሽን አታገኘው። ቆንጅየዋ ፋራ፣ ታዲያ አደራ ሰዓት ይከበር። ዛሬማ ማጅራቱን ይዘን ነው ለፖሊስ የምንሰጠው። እባክሽን ተረጋጊ። መጀመሪያ ስልኬ ልቀበል። ጩና እያሞሻል እንዴ? አላመመኝም፣ ደህና ነኝ። ጩና ማነች በጥፊ የመታች? እንዴ ደግሞ ይሄን ከየት ሰማሽ? ከየትም ልስማው። ማን ስለሆነሽ ነው እሷ አንተን በጥፊ የምትመታ? ምን ሆነሻል አንቺ? እኔ ማንም በጥፊ አልመታኝም። ጩናዬ ጥፊ ብልሽ ጥፊ መሰለሽ? ውይ ጥፊ፣ ውይ ጥፊ። ጩናዬ ዛሬ ደግሞ ፀሐይ መስለሻል። እንዴት እንዳማረብሽ ጆዬ። ማን ነው ጥፊ? እንትን ልጅቷ እንዳታመልጠን እንሂድ ማለት ፈልጌ እኮ ነው ጩናዬ። እንሂድ። ኦፍ አሁን ይህን ሰዓት መጠበቃችን ምንድን ነው ትርጉሙ? በቃ እንሂድ። ትንሽ ብቻ እንጠብቀው፣ ትንሽ። አቤት ማማ፣ ከስራ እየወጣው ነው። እሺ መጣ።
እኔ የምልህ ጆዬ ጩናዬ እንዴት ናት? ለጊዜው ደህና ናት። ይሄ ደግሞ ምን ማለት ነው? ጩና ምን መኪናው ሚኪ ወይኔ ጆጂ አሁን ሌላ ነገር ማሰብ አይቀርም። አሁን እሷን ተዋትና ስለ ጩናዬ ንገረኝ። ጆዬ ለምን ዝም ትላለህ? ንገረኝ እንጂ። ሚኮ ጩና ሁለቱን ኩላሊቷ ፌል አድርጓል። ምን? አይ ለምን አታናግረኝም? ምን አይነት ጸባይ ነው? ቆይ እንዲህ የምትጨናነቅ ከሆነ ለምን ስልኩን አንፖሾማ? ይሄ በጭራሽ አይሆንም። ለምንድን ነው የማይሆነው? አይሆንም አልኩህ እኮ ሚኪ። ማሰብ አቁመሃል እንዴ? እኔ ወደዚያ ህይወት ተመልሼ መግባት አልፈልግም። ቆይ ለምንድን ነው ትንሽ ለመረዳት የማትሞክረው? እሺ በቃ ተረጋጋ። እኔ እኮ ከዚህ ውጪ ሌላ አማራጭ ስላልመጣልኝ ነው እንጂ እንዲህ እንድትሆን አይደለም። ኧረ ጆዬ እባክህ አውራኝ። እሺ እኔ ምን ላድርግ? ወይኔ ሚካል የማንም ዱርዬ መጫወቻ ነው። በቃ ተረጋጊ የኔ ቆንጆ። ለሱ ቀልሽን አታበላሽ። እንዴት ተረጋጋ? ስልኬን መስረቁ ሳያስጨራሽ መንገድ ላይ ጥለኝ ይጠፋል። ቆይ እኔማ እሰራለታለሁ። ሲጀመር የዛኑ ሰዓት ነበር ጉሮሮን አንቀሽ መቀበል የነበረብሽ። የሆነ ነገርም አለ። ገና እሱ ማውራት ሲጀምር እኮ ናፊ የምተሳሰረው። ምን? እሺ ጆዬ ይቅርታ። እንዴ ኧረ በጩና ይዣለሁ ይቅርታ። ይኸውልህ ሚኪ እንደዛ ያልከኝ ለእኔ አስበህ እንደሆነ አውቃለሁ። ግን ደግሞ እኔ ያንን ህይወት አይደለም ተመልሼ ልገባበት ይቅርና ደግሜ ማሰብ እንኳን አልፈልግም። እና እባክህ ከዚህ በኋላ እንደዚህ እንዳትል። በቃ እሺ ካቻውን ባቻላ አቻ የለመደኝም። እሺ አሁን አንድ ቦታ ደርሰህልኝ ትመጣለህ። እሺ የት ነው? ገርጂ ቢኤምኤ ፕላዛ ደርሰህልኝ ትመጣለህ። እዛ ደግሞ ምን አለ? እዛ ፎቅ ግራውንድ ስር ፎኔክሶም የሚባል ቤት አለ እና ባለፈው ከዛ ስትወጣ ይቻታለሁ። እዛ ነው መሰለኝ የምትሰራው። ቼክ አድርገህ ትነግረኛለህ። አቸ ስታይል ያራዳ ልጅ። እኔ የምልሽ ጆዬ ቆይ ግን እዛ ምን አለ? ጥራት ያላቸው ኮንፈርቶች ነው ያሉት። ይመችሽ ያራዳ ልጅ። ደግሞ ለአንቺ አይደለም ገርጂ ሲሆንም ቢሆን እገባለሁ። ቶሎ ተመለስ። እመለሳለሁ። በማርያም እናቴ በጣም ታማብኛለች። ተመስጠኝና እኔ ተመልሼ እመጣለሁ። በመቶ ሚርሶ ካለ እንዲሁም ናመድም እፈርምልሃለሁ አልኩህ አይደል እንዴ? በቃ ጭቅጭቀኝ። ሰላሜ ጊዜው በጣም እየሄደ ነው። ምን ላድርግ ብለሽ ነው? ከአቅሜ በላይ ሆነብኝ እኮ። እስኪ አንቺ የምታውቂውን የሰፈር ሰው ጠያቂ፣ እኔም ልፈላልክ። እሺ በቃ ጓደኛዬ፣ ግን በጣም አመሰግናለሁ። እሺ አንቺ ባለጌ ስርዓትሽን ያዥ። እሺ እማማ እኮ የኔም እናት ናቸው። ቢሆንም ሁሉም በራቀኝ ሰዓት አብረሽኝ ስለሆንሽ በጣም አመሰግናለሁ። እሺ አሁን ጊዜ የለንም፣ በቃ ሂጂ። እሺ በቃ ኡፍ ፈጣሪ ይርዳሽ። ሰልዬ መጣሽ እንዴ? መልስትሽ ሸሪፍዬ፣ እናቴ እንደታመመችብኝ ታውቃለህ? ሰማሁ እኮ ጥሩ ሰው ድሮ ምን? አይ ምን ሸሪፍዬ፣ ለእናቴ መድኃኒት መግዣ ትንሽ ጎሎኝ ነበረ እና ካለህ እንድታበድረኝ ነበር። ውይ ሰልዬ፣ አሁን እኮ ከመርካቶ እየመጣሁ ምንም ብር የለኝም። እመልሳለሁ እኮ። ውይ ሰልዬ፣ ቢኖረኝ እኮ ደስ ይለኝ ነበር፣ ግን አሁን ነው ከመርካቶ የመጣሁት። ይኸው ትራንስፈር አደርግልሃለሁ 1000 ሰሊ መተሻል እንዴ? ቴዳዬ አንድ ነገር ላስቸግር ነበር። ምን ነው ሰሊ፣ ሰላም አይደለሽም? ቴዲዬ እናቴን ትንሽ አሞብኝ አይደል? ለመድኃኒት መግዣ ትንሽ ብር ጎሎኝ ነበር። ታበድረኛለህ? ማዘር አልተሻላችሁም እንዴ? ትንሽ ዘገየሽ። ለሷ አበደርኩት። ትንሽም ቢሆን እኮ ለኔ ይረዳኛል ቴዲዬ። የምሬን እኮ ነው። 5 ሳንቲም። ቴዲ ሽሮ ላይ ሽንኩርት ላስገባ? አረ ወደዛ እንዳታስገቢበት። ሰላሜ ወይማ ቴዳን እስኪ ጥሪው። ቆንጆ ሽሮ ያለ ሽንኩርት ሰርች። አይ እናቴ ምን አይነት ደግ ሴት ነሽ ግን። በቃ እሺ ከሌለሽማ ችግር የለም። ምን አዲስ ነገር አለ? እባክሽ ምንም አዲስ ነገር የለም።
የኔ ልጅ ካላንቺ ማለት በጣም ወድሻለሁ። እኔ ያሰብኩትን አይደለም ማያሰብሽ። ምንም አማራጭ የለኝም። ላታመልጭኝ አታሮጭኝ አሉ። ታዲያ ምን ትጠብቂያለሽ? ተነስ ጨፍሪያ። ጨፍሪ እና እዚህ የመጣሽው አይናኔ ልታይኝ ነው? ባክሽ ተነስ ጨፍሪ። አቦ አንቺ የስልክሽ እየረበሸኝ ነው። አንስቼ እንዳልከሰከስልሽ። ሄሎ እይ፣ ሰላም እንዴት ሆንሽ? በእናትሽ ማማ እኮ እየባሰባቸው ነው። በእናትሽ እናቴን አደራሽ ካጠገቧ እንዳትርቂ። እኔ በተቻለኝ አቅም ለመምጣት እሞክራለሁ። አቦ አንቺ ሰዓቴን እየተሻማሽ እኮ ነው። በማርያም እናቴ በጣም ታማብኛለች። ተመስጠኝና እኔ ተመልሼ እመጣለሁ። በጣም ትቀልጅ የለ እንዴ? ስታይ ምን ነው ሞኝ የሚመስልሽ? በማርያም አይገርም። ለካ እስከ ዛሬ በሰዎች ማዕበል ተከበቤ በሳቅና በውሸት ትዕይንት ውስጥ ነበር የቆየሁት። ቢሆንም ግን አሁን ለእናቴ ደርሼላታለሁ። ምንድነው የሆናችሁት? ኧረ ምን ሆናችሁ ነው? ተረጋጊ ሰላም። ምን ሆናችሁ ነው? ቆይ በእናትሽ ሰላም ተረጋጊ። እዚህ ቆማችሁት? ሰላምዬ ተረጋጊ፣ እናትሽ አርፈዋል። ቀልድ ነው። ንገሪኝ። ራስሽን አብርች፣ በምንችለው ከጎንሽ አለን። ሳንቲም የለኝ። ከጎን ያላችሁ ከጎን እግዚአብሔር የወደደውን ነው የሚያደርገው። እግዚአብሔር የወደደውን ንገሪኝ። ሲጀመሩትልኝ ወይኔ እናቴ ወጡልኝ። አይናችሁን እንዳላይ እናቴ መጥቼልሻለሁ እኮ መጥቼልሻለሁ። ብሩን እኮ አዘጋጅቼላታለሁ። ብሩን እኮ አምጥቼልሻለሁ እናቴ። ወይኔ እናቴ አዘጋጅቻለሁ። ወይኔ እናቴ ውሸቷን ነው እሱ ውሸቷን ነው። ሰው ሳጣው የራሴን ስቀርብ እሺ እደውልልሻለሁ። ሃይ ዳጊ ብዬ ነበርኩ። ያችን ውሻ ረሳት አይደል? ምንድን ነው የምትለው? አውቀህ ነው እንዴ? ምን አረኩ? ለምንድን ነው ረሳት የምትለኝ? ታዲያ ምን አረኩ? ለምን ረሳት ብለህ ታስታውሰኛል? ኧረ እኔ አላወቅኩም እንደዚህ እንደሚያናድድ። አውቀህ ነው እንጂ ሆን ብለህ ደና ከልቤ ያወጣኋትን ረሳት ብለህ የምታስታውሰኝ። ድጋሜ እሷን እያስታወስኩኝ ልታመም ልጎዳ? እዘንልኝ እንጂ ለምንድን ነው በልቤ ውስጥ የተዳፈነውን እሳት መጭርብኝ? እሺ በቃ እሺ አትበለኝ። ህመሜ እንደሚገባው ሰው በቃ ተወኝ። ልኑርበት